የሲቪክ ማህበረሰብ ድርጅቶች በአማራ ክልል በጦርነቱ ጉዳት የደረሰባቸውን አካባቢዎች መልሰው በመገንባት ረገድ ያላቸውን ሚና አጠናክረው እንዲቀጥሉ የአማራ ክልል ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ አለምነሽ ጸጋይ ተናገሩ። በአማራ ክልል በጦርነት የወደሙ አካባቢዎችን መልሰው ለመገንባት 522 ቢሊዮን ብር እንደሚያስፈልግ የአማራ ክልል ገንዘብ ቢሮ አስታውቋል። የክልሉ ገንዘብ ቢሮና የሲቪክ ማህበረሰብ ድርጅቶች ዓመታዊ የአጋርነት የምክክር መድረክ በባህር ዳር ከተማ እየተካሄደ ነው። አክሊሉ ምንተስኖ ተጨማሪውን ይነግረናል። 162 ሀገር በቀልና ዓለም አቀፍ የሲቪክ ማህበራት በተለያዩ ችግር ፈቺ ተግባራት ተሰማርተው ይገኛሉ። በክልሉ በጦርነት ምክንያት ከ11 ሚሊዮን በላይ ዜጎች ለከፍተኛ ማህበራዊና ኢኮኖሚያዊ ጉዳቶች የተጋለጡበት ወቅት መሆኑ ደግሞ የለጋሽ ድርጅቶቹ ከሌላው ጊዜ በተለየ በንቃት የሚሰሩበት ጊዜ አድርጎታል። በጦርነት የወደሙ ተቋማትን መልሶ ለመገንባት 522 ቢሊዮን ብር እንደሚያስፈልግም ነው የአማራ ክልል ገንዘብ ቢሮ ምክትል ኃላፊ ዶክተር ደመቀ ቦሩ በጋራ የምክክር መድረኩ ላይ የተናገሩት። በሀገር ውስጥ ከበርካታ አካባቢ በመፈናቀል ከ1.1 ሚሊዮን በላይ ህዝባችን ለከፍተኛ ችግር ተጋላጭ ሆኖ የዕለት ደራሽ ምግብና መጠለያ ይፈልጋል። በተጨማሪም በሰሜኑ ጦርነት ከፍተኛ ጉዳት ያስተናገዱ 7 የክልላችን ዞኖችና 3 የሪጂኦፖሊታን ከተማ አስተዳደሮች ከፍተኛ የመልሶ ማቋቋምና ግንባታ ስራ የሚጠይቅ በመሆናቸው ይህም ስራ ክልሉ ባስጠናው አዲስ ጥናት መሰረት ከ522 ቢሊዮን ብር በላይ ወጪ የሚጠይቅ በመሆኑ እስካሁን የተገኘው ሀብት በጣም ጥቂት በመሆኑና የሚፈለገውን ውጤት ማምጣት አልቻልንም። በመሆኑም 11.4 ሚሊዮን የሚሆን የክልላችን ህዝብ ከፍተኛ ኢኮኖሚና ማህበራዊ ጫና ውስጥ ይገኛል። በተያዙ ዓመት 9 ወራት በርካታ ተግባራት መከናወናቸውን የገለጹት ዶክተር ደመቀ ክልሉን መልሶ ለመገንባት በሚደረገው ጥረት ሲቪክ ማህበራቱ በላቀ ሁኔታ እንዲሳተፉም ጥሪ አቅርበዋል። የዚህ ዓመት ፎረም ካለፈው ዓመት በተለየ ሁኔታ ክልሉ ውስጥ እየተንቀሳቀሱ ያሉ የሲቪል ማህበረሰብ ድርጅቶችን ሁሉ እድል የሰጠ የአውደ ርዕይ መርሃ ግብር የተካተተበት ሲሆን በቀጣይም እንዲህ አይነት የጋራ ምክክር መድረኮችን በማጠናከር የሲቪል ማህበረሰብ ድርጅቶች ስራቸውን ለሌሎች የመንግስት አካላትና ለህዝቡ ከማስተዋወቅ በተጨማሪ ተሞክሮ መቀያየሪያ ሆኖ እንዲያገለግል ይደረጋል። በመድረኩ በክብር እንግድነት የተገኙት የአማራ ክልል ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ክብርት አለምነሽ ጸጋይ የሲቪክ ማህበራት የመንግስትን ክፍተት በመሙላት ረገድ ያላቸው አበርክቶ የላቀ መሆኑን አንስተዋል። የሲቪል ማህበረሰብ ድርጅቶች እንደሚታወቀው የህብረተሰቡን ማህበራዊ ኢኮኖሚያዊና ስነ ልቦናዊ ችግሮችን ጭምር በመፍታት ልማትን ለማምጣት እና የመንግስትን ክፍተት በሚሞላ መልኩ ስራን መስራት ኃላፊነት ይዘው የሚንቀሳቀሱ ድርጅቶች ናቸው። ስለሆነም ዛሬ የሲቪል ማህበረሰብ ድርጅቶችን የሚሰሯቸውን ስራዎች በዚህ መልክ በተግባር እርስ በርሳቸው ትውውቅ እንዲያደርጉ ስራቸውን ያየንበት ሁኔታ በጣም ተጠናክሮ መቀጠል ያለበት ተግባር ነው ብዬ አስባለሁ። የሲቪክ ማህበራት በአማራ ክልል በሁሉም አካባቢዎች ፍትሐዊ ተደራሽነትን በማስፈን ለክልሉ የመልሶ ግንባታ ሂደት የማይተካ ሚናቸውን እንዲወጡም ነው የጠየቁት። ይህ ጊዜ እንደምታውቁት ህብረተሰባችን ውስብስብ ችግር ውስጥ የገባ ከቀየው ተፈናቅሎ መጠለያ ውስጥ የቆየበት የከረመበት ጊዜ እንዳሳለፍን ሁላችሁም ታውቃላችሁ። አሁንም ጭምር በርካታ የማህበረሰብ ክፍሎች በተለያየ መጠለያም ውስጥ ሆነው ወደ ነበሩበት ያልተመለሱ ጭምር ስላሉ እነዚህን የማህበረሰብ ክፍሎች ትርጉም ባለው ስራ አግባብ ተሰማርቶ ማጠናከርና ከነበሩበት ችግር እንዲወጡ የስነ ልቦና ድጋፍና ምክር ማድረግን በየዘርፋችሁ ይጠይቃልና ይህን አጠናክሮ መቀጠል ያስፈልጋል ማለት እፈልጋለሁ። በአማራ ክልል የሲቪክ ማህበረሰብ ድርጅቶች በክልሉ የሚያከናውኗቸውን ተግባራት የሚያሳይ ኤግዚቢሽን ይፋ ከመሆኑ ባሻገር በመድረኩ ለለጋሽ ድርጅቶቹ የእውቅናና የምስጋና ሽልማት ተከናውኗል።